طيب ሰላምዬ እንዴት ነሽ? አንቺ ምንድነው ፊትሽ ግምግም ብሎኛል። በእናትህ አንቺ ምንድነው ግርጥት አልሽብኝ? እኔ ቆንጆ ቆይ መጣሁ። ለሱ ፍቱን መድኃኒት አለ። እሺ ቶሎ በይ። አሁን በዚህ ቀዝቃዛ ውሃ እግርሽን ትታጠቢያለሽ። ኧረ የእኔ አባት ከዛ እንዴት ቅልል እንደሚልሽ አትጠይቂ። ሳምዬ በማርያም የእኔ አባት አሁን እንዴት ነው? ቀለል አላለች ነው? ቀለል አመሰግናለሁ። የኔ ቆንጆ እንዴት ነህ? እንዴት ጦራል? አሪፍ ነህ? በነገራችን ላይ ህይወትን ከቤት ላስወጣት አስቤያለሁ። ለምን? በእኛ ትዳር ሳንካ የሆነችው እሷ ነቻ። እሷ እዚህ ቤት ከገባች በኋላ የእኛ ትዳር ጭቅጭቅና ንትርክ አያጣውም። ስለዚህ ዛሬ ልቀቂ ልላት አስቤያለሁ። ምን ትያለሽ? እንደፈለክ በላት። እኔም ዘመዶቼ ስለደወሉልኝ ክፍለ ሀገር ልወጣ ነው። እሺ ቆንጆ ሰላም ተመለሽ።
አሁን እኔ እኮ ግራ ገባኝ። ድንገት ተነስቶ ክፍለ ሀገር የሚያስኬድ ነገር ምን መጣ? እንሰራው ስራ አለኝ አልኩህ። አይ እሱማ እሺ፣ ግን አሁን እንደው ድንገት ሲሆንብኝ ግራ ገብቶኝ ነው። እሺ ይሁን፣ ግን እኔ ይቺ ደግሞ እዚህ ምን ታደርጋለች? ምን ማለት ነው ደግሞ? ምን ልታደርግ መጣች ማለት ነው? ምን ልታደርግ ትመጣለች? ጓደኛ ልጅ እንደ ቤቴ ነው። ያው ሰሉ ክፍለ ሀገር ልትሄድ ስለሆነ አንዳንድ ነገሮች እንዳይቸግሩ ብለን ነው። አረ እንዴ ማለት ምንም ይቸግረኝ ነገር የለም እንዴ። ምን ይቸግረኛል? እኔ እኮ ብቻዬን መኖር የለመድኩ ሰው ነኝ እንዴ። የኔ ቡና ላፍላልሽ በነገር ያዝንሻል። ልክ እንደመጣ። አረ ችግር የለውም ሰሉ፣ ያው ነው ጠጥቼ የመጣሁት። በላለው ቤቱን ሞቅ ሞቅ ይላል በዛ። እሺ ካልሽ ሰሉዬ። ሜሪ ዝም አትበይ፣ ተጫወቺ። አታስቢ፣ እያጫወትኳት ነው። እንዴት ዋላችሁ? እንዴት አመሽ? እንዴት ነሽ? ሰላም ነህ? ሰላም ነው አለሁልህ። እንዴት ነህ? እንዴት ነው ዛሬ ደግሞ? ቁጭ በዓል አድርገሽዋል እና ታዲያ? እሺ ቤት እሺ ሰምዬ። እና ውሎ አሪፍ ነው? ውሎ አሪፍ ነበር። ብቻሽን መቼም አልነበረሽማ? አልነበረኝም። ይኸውልህ ትንሽ ሲደብረኝ ነው ጠጣ ብዬ። አንቺ እኮ የምትገርሚ ሰው እኮ ነሽ። አዎ ሳሚዬ፣ እና ውሎ እንዴት ነበር? ውሎ በጣም አሪፍ ነበር። አንቺን አለቀማ ትንሽ የታደለ ሰው አይደለ? መጣ ብርጭቆ ላምጣልህ። ቺማ የሆነች ነገር አላት። የሆነች ነገር አላት። በገዛ ድግስሽ ወይ አልነበረም። ኧረ አንቺ ካለሽ እንዴት ይደብረኛል። እሺ ዛሬ የሚገርም ጊዜ ነው የምናሳልፈው። ገና ከሆኑ እየታየኝ ነው። እኔ እኮ መጀመሪያ አይናውሽ እኮ ታውቆኛል። ቼርስ። እና እንዴት ነው ብቸኝነቱ? እና ብቸኝነት ያልታወቀኝም አንተ እያለህልኝ። ኧረ ያው እኔ እኮ ማታ ነው የምመጣው። ያው ይሁንስ፣ ቀንም ደግሞ እኔ እዚህ ስለማልሆን ብዙ ጊዜ ተጫወት። እየተጫወትኩ ነው። እየተጫወትክ በደንብ ጠጣ እንጂ ደግሞ የጠመቅሽው ወይን እራሱ እንዴት ይጣፍጣል! የጠመቅሽው ደስ ይላል።
እየሰከርኩኝ ነው መሰለኝ ሳሚ። ሰከሪያ ምን ችግር አለ? ባስተማማኝ እጅ ላይ ነሽ። እንዴ አንተ ልሰክር ነው እንዴ? ሳሚ በቂ ተጫወት እንጂ። የተጫወትኩ ነው። እኔ ግን ሳልሰክር አልቀረሁኝም መሰለኝ። እንዴ በጣም ደክሞሻል። ነይ እረፍት አድርጊ። ሳሚ ቆይ ሰክሬያለሁ መሰለኝ ሳሚ። ቆይ ዛሬ ተገኘሽ። ዛሬ ተገኘሽ። ዘራሁልሽ። እስቲ ፈገግ በይ አይደል እንዴ? አንተ አረመኔ ምንድን ነው ያደረከው? ተረጋጊ እንጂ። ተረጋጊ ትለኛለህ? ምንድን ነው ያደረከው? ቀስ በይ። ምን ሆነሻል? ምን አይነት ባለዬ ሰው ነህ አንተ? ቆይ ምን ሆነሻል? እንደዚህ ቪዲዮ የተያዘበት ሰው እኮ እንደዚህ ያወራ። የምን ቪዲዮ ነው የምታወራው? ማታ የገዛ ጓደኛሽ አልጋ ላይ ጋደም ብለን የተነሳ ነው ቪዲዮ ነው። ሳሚ አታረገውም፣ እየቀለድክ ነው። በእናንተ ቤት ልትቀድሙኝ ነበር አይደለ? ቀደምኳችሁ። ያቺም ክፍለ ሀገር ነበር ሄደችው። አንተ ምን አይነት ባለዬ ሰው ነህ? ወይኔ በፈጣሪ። ስታለቅሽ ራሱ እንዴት ነው የምታምሪው? ቆይ ጭንቅላትህ አይሰራም እንዴ? አንተ አረመኔ ባለዬ ነህ። እሺ ዝም በል። እኔ እኮ የሚስት እኮ ጓደኛ ነኝ። እንዴት እኔ እንደዚህ አይነት ነገር ታደርጋለህ? ስትቆጪ ራሱ እንዴት ደስ ያለሽ። ከዚህ በኋላ ማለት ነው ከኔ ቁጥጥር ውጪ እሆናለሁ ካልሽ ማታ የቀረስኩሽን ቪዲዮ ለዓለም ሕዝብ ነው ማሰራጨው። ተረጋጊ። አጠራቅመሽ በደንብ ታለቅሻለሽ በሚቀጥሉት ጊዜያት።